የአፍሪካው ወንጌላዊ ሪናርድ ቦንኬ የህይወትና የመንፈሳዊ ተጋድሎ ታሪክ። በ20ኛውና በ21ኛው ክፍለ ዘመን በዓለም ላይ ከተነሱ ታላላቅ የወንጌል አርበኞች መካከል ሪናርድ ቦንኬ ስሙ በቀደምትነት የሚጠቀስ ታላቅ እግዚአብሔር ሰው ነው። ቦንኬ አፍሪካ በክርስቶስ ደም ታጥባ ትነጻለች የሚል ሰማያዊ ራዕይ አንግቦ ለ5 አስርት ዓመታት ያህል የአፍሪካን ምድር በወንጌል እሳት ያነደደ ድንቅ ወንጌላዊም ነበር። የእሱ የህይወት ታሪክ ዝም ብሎ የታሪክ ድርሳን ሳይሆን የእምነት ትጋትና የመለኮታዊ ኃይል መገለጫ ተደርጎ ሊወሰድ የሚችል ሀተታ ነው። የሪናርድ ቦንኬ የጥሪ ጉዞ የጀመረው በሁለተኛው የዓለም ጦርነት ወቅት በጀርመን ምድር ነው። ገና በ9 ዓመቱ የክርስቶስን አዳኝነት የተቀበለው ቦንኬ በለጋ ዕድሜው ለአፍሪካ ምድር ወንጌል እንዲሰብክ መለኮታዊ ጥሪ ደረሰው። ይህ ጥሪ በውስጡ እንደ እሳት ይነድ ስለነበር በዌልስ በሚገኝ የመጽሐፍ ቅዱስ ኮሌጅ ስልጠናውን ካጠናቀቀ በኋላ ከባለቤቱ ከአኒ ጋር በመሆን ወደ ሌሴቶ በመጓዝ ሚስዮናዊ አገልግሎቱን ጀመረ። ይሁን እንጂ ቦንኬ በመጀመሪያዎቹ ዓመታት ያገኘው ውጤት አነስተኛ ነበር። ይህም በውስጡ ትልቅ ጥማትንና ጸሎትን ፈጠረ። የቦንኬ የአገልግሎት አቅጣጫ የተቀየረው አፍሪካ በደም ስትታጠብ ወይም ብሌድ ወሽድ አፍሪካ የሚለውን ተደጋጋሚ ራዕይ ካየ በኋላ ነው። ይህ ራዕይ ከባህላዊ የሚስዮናዊነት አካሄድ ወጥቶ ወደ ታላላቅ የአደባባይ ወንጌል ስርጭት ወይም ክሩሴድስ እንዲገባ አደረገው። በ1974 ክርስቶስ ለሁሉም ብሔራት ወይም ክራይስት ፎር ኦል ኔሽንስ የተሰኘውን ድርጅት በመመስረት በሚሊዮን የሚቆጠሩ ሰዎች የሚሰበሰቡባቸውን ታላላቅ መድረኮችን ማዘጋጀት ጀመረ። በተለይም በናይጄሪያ፣ በኢትዮጵያና በሌሎች በርካታ የአፍሪካ ሀገራት ያከናወናቸው አገልግሎቶች በሚሊዮን የሚቆጠሩ ሰዎችን ወደ ክርስቶስ መንግስት አምጥተዋል። የሪናርድ ቦንኬ አገልግሎት ልዩ የሚያደርገው በምልክትና በድንቅ የታጀበ መሆኑ ነው። እርሱ በመድረክ ላይ ሲቆም ወንጌል እግዚአብሔር ኃይል ነው የሚለው ቃል በተግባር ያሳይ ነበር። እውሮች ሲበሩ፣ ሽባዎች ሲተረተሩና ሙታን ሳይቀር ሲነሱ የታዩባቸው ስብሰባዎች በአፍሪካ መንፈሳዊ መነቃቃትን እንዲመጣ ትልቅ ድርሻ ነበራቸው። ከዚህም በተጨማሪ ቦንኬ የመንፈስ ቅዱስ እሳት ወይም ሆሊ ስፒሪት ፋየር በሚል ትኩረት የሚያካሂዳቸው ጉባኤዎች ለብዙ የአጥቢያ ቤተክርስቲያን መጋቢዎችና አገልጋዮች አዲስ ኃይልና መነቃቃትን የሰጡ ነበሩ። ቦንኬ የሥራውን ውጤት የሚለካው በወሰናቸው ውሳኔ ካርዶች ብዛት ነበር። በአገልግሎት ዘመኑ ከ350 ሚሊዮን እስከ 450 ሚሊዮን በላይ ሰዎች ለክርስቶስ ውሳኔ እንዲሰጡ ይህ ምክንያት ሆኗል። እርሱ መድረክ ላይ ሲወጣ ድምፁ እንደ መለከት የሚያስተጋባ፣ ንግግሩም ግልጽና ቀጥተኛ የወንጌል መልእክት የነበረው አገልጋይ ነበር። ገሃነምን ባዶ ማድረግና መንግስተ ሰማያትን መሙላት የሚለው መሪ ቃሉ ለነፍሳት መዳን ያለውን ትልቅ ፍቅር ያሳያል። በመጨረሻም ይህ ታላቅ የወንጌል አዝማሪ ሰብሳቢ በ2019 ዓ.ም ከዚህ ዓለም በሞት ቢለይም ብረው አሻራ ግን ዛሬም ሕያው ነው። አገልግሎቱን ለተኪው ዳንኤል ኮሌንዳ በማስረከብ ስርዓታዊና ስኬታማ የትውልድ ሽግግርን አሳይቷል። የሪናርድ ቦንኬ ታሪክ ለአማኞች ሁሉ የሚያስተምረው አንድ ትልቅ እውነት አለ። እርሱም ለአንድ ራዕይ ታምኖ መኖርና ራስን ሙሉ በሙሉ